መራቅ ጠብቆ ወደ አንቺ ተጠጋሱ አንተ እሱን ሁሉ እንዳንተ ነው እንደሚመስል ሴት ባየ ቁጥር ወደዚህና ወደዛ የሚል ነው እንደሚመስል ሲጀመር አንተ የኔ ህይወት ለመበጥበጥ ነው እዚህ ድረስ የመጣው አውቃለሁ ተፈቅረታለህ እንዴ ምን እያልክ ነው ካሬም አሁን ነገር እያሰብክ እንጂ እያሰብከኝ ሄድኩ አንተን አልፈልግሽም ያልከኝ አንተ ነህ ዛሬ መጣለም ድሮ የምትረብሸኝ በቃ ሞዳት ማፈቅረኝ ነገ ጥለኝ አትሄድም የምታፈቅረኝን ማፍቀር አቅቶኝ ለማትፈልገኝ ሳብደላትኝ ሰላም 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 ዛሬ እንግዲህ ሞቅ ደመቅ ሸብረቅ ብለን መተናል እንደምታዩን ዛሬ በጣም ደስተኛና በጣም አሪፍ ሙድ ላይ ያሉ ሰዎች እንግዲህ እንደዚህ ፏፈሽ ብለን መተናል እኔ ደግሞ እንደምታቀኝ እንደዚህ አይነት ነገር በጣም ነው የሚያምርብኝ ምን ትላላችሁ እንዴት ነኝ ገዳይ ሲያረፋ ፍርማች ይገሰግሳል አለ እንዴት ናችሁ ቤተሰቦቻችን እኛ በጣም ደህና ነን ሰላም በላችሁ ናፍቃችሁናል በጣም ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ እኛ እግዚአብሔር ይመስገን ደህና ነን በጣም ደህና ነን ያው እንግዲህ ሲያምርብንም ስናዝንም ሲከፋንም ሁሌ እነሱ ጋር ነን ይሄ አንድ አይነት ነው እስኪ እንዴት ናችሁ ዋትስአፕ ደህና ናችሁ አላችሁ ለምን አልዘፍንልህ ደስ ይለኛል የማን ዘፈን እስኪ አንዴ እዚያ ቢት ገዋልኛል እሺ ቢገጥም ባይገጥም እኔ ባይገጥም እኔ እያለን እንግዲህ ዛሬ የተጃጃልና አሹጋ ሰውልኔ እንደዚህ ነው ሁሌ የሚያደርገኝ ፈታ ማለት አለብሽ ከዚህ ሁሉ ስትረስ ለቀቅ ማለት አለብሽ ሁሉንም ረስተን እውነት ነው በራሳችን ዓለም ነው ያለን እና ቤተሰቦቻችን እንግዲህ ያው ሁሌ ሀዘን እናንተ ጋር ይዘን መምጣት የለብንም ሁሌ ጭንቀታችንን ብቻ ለእናንተ ማካፈል የለብንም እና ስንደሰትም ብቻ ጥሩ ጊዜም ስናሳልፍ እናንተ ጋር መጠን ያለውን ነገር ብናካፍላችሁ ምክንያቱም የሀዘናችን ብቻ ተካፋይ መሆን ስለሌለባቸው ዛሬ እንግዲህ እንደዚህ ደስተኛው የመጥቻለሁ ከትንሽ ጊዜ በኋላ ነው እንደዚህኛ የመጣሁት ሁነን የመጣ ነው ያው የነበርንበት ነገር ደስ አይልም ሰሞኑን ጥሩ ሁኔታ ላይ አልነበርንም ግን አንዳንዴ የሚፈጠሩ ነገሮችን አምነን መቀበል አለብን አይደል አለፋ ስለሽ እያለሽ ያው ጥሩንም መጥፎንም ያው ብዙ ሰው ጥሩም መጥፎም ነገር ያጋጥማል ስለዚህ ጥሩን ነገር መጥፎን ነገር ታጥቶ እንደኛ ወደፊት ነው እኛ እንግዲህ በእግዚአብሔር ስራ አንገባም እግዚአብሔር የፈቀደልን ህይወት ነው የምንኖረውና ለበጎ ነው ሁሉም ያው ፈተና ያጋጥመናል በተለይ ሴት ስንሆን ወጣት ስንሆን በጣም ብዙ ፈተናዎች ወደ ህይወታችን ይመጣሉና ጠንካራ ሆነን እንግዲህ አሸናፊ ሆነን ከፊት መቆም ነው አሸናፊ አመሰግናለሁ እና ሰሞኑን እየተፈጠረ ያሉትን ነገሮች ብዙ ባላወራ በጣም ደስ ይለኛል ያው እናንተ የምታውቁት ነው በውስጥ ማይዞሽ እያላችሁኝ ነበረ ግን ደግሞ በቃ እግዚአብሔር ካላለው ምንም ነገር ማድረግ አንችልምና በተፈቀደልን መንገድ ደስተኛ ሆነን ለመቀጠል መሞከር ነው ያለብን እውነት ነው ጌታ እና እንግዲህ እንዳልኳችሁ ነው ቤተሰቦቼ እንደዚህ ዛሬ አምሮብን ዝንጥ ብለን ማች ለብሰን የመጣ ነው ይሄንን ስጦታ የሰጠኝ እግዚአብሔር የባረከው ልጅ አቤት እናፊ ይባላል አቤት እና ምንም ምክንያት በማድረግ ይሄንን ስጦታ እንደሰጠኝ አላውቅም ግን አምሮብኛል ተቀብያለሁ ጧት ስመጣ ላጥ እያልኩ ስመጣ ክረምትም አይደል እውነት ነው እና ለእኔ ላይዱ ደግሞ አንድ አይነት ማች ልብስ ዋው እንደዚህ አይነት ሐሳቢ ወንድ ማያሳጣ የለንም አይደል አይ ጭራሽ ስለዚህ ግን ደስ ይላል በጣም ለብርድ ምናምን ለብርድ አሁን ክረምቱን አሁን በቃ በዛ ላይ ደግሞ ማች መሆኑ ደግሞ አንደኛ እንዴት አያችሁን አምሮብናል ብለን ተስፋ እናደርጋለን የልብሱን ውበት ነው የሰጠሽው ወይዘው የሰው ወይ አይሆነቴን ነው እንዴ አልኩኝ እኔ ራስ አይደለ ከማን ነው በጣም ያማረ የሚመስለው ኧረ ያንቺ ቆንጆ ጋሞ አምሯል እና እንግዲህ ቤተሰቦቼ በዚህ አጋጣሚ አሹዬ በጣም አመሰግናለሁ በጣም ቴንኪው እንኳን እዚህ ስንት ነገር አያሰብኩኝ እና አሹዬ እንግዲህ በዚህ አጋጣሚ እምር በጣም አመሰግናለሁ ቴንኪው ማለት ፈልጋለሁ አንቺ ያስፈልግም አልኩሽ ባይ ዘ ወይ ልብስ በሚታየው በልብስ ብቻ ሳይሆን በጣም ከጎኔ ነበር በብዙ ነገርና ለበዛም ነው ቴንኪው ያልኩት አጋጣሚ እሷም ከጎኔ ነበር እና ያው እህትና ወንድም በዚህ አጋጣሚ አብሮ ካልሆነ በዚህ ሰዓት ካልተጋገዘ ምኑ ጋር ቤተሰብ እንደሆንካ እሱ ነውና እንዲሁም ከቻልን እንግዲህ አሁን ሪላክስ ማድረግ ፈልጋለሁ ባይዘው ሀገርም ብንወጣ ደስ ይለኛል የሚቀድም ነገር አለ መጀመሪያ ራፕ ላድርግ ነው አይ ነው በጭራሽ አይደለም የምሬ ነው ካሌብ ያው ሰሞኑን እያየ ነው አግኝቶ የነበረ እኔና እሱ ከዚህ በኋላ መገናኘት አለብን ብዬ አላስብም ካሁን በኋላማ ምን ምክንያቱም እኔና እሱ የሚያገናኘን ነገር ጨርሰናል ከዚህ በኋላ እኔና እሱ በቃ ወደፊት ነው መሄድ ያለብን የተፈጠሩ ነገሮች ረስተን ፊት ነው መሄድ ያለብን እና ዛሬ ካሌብ በጣም እንደሚፈልገኝ ደጋግሞ ደውሎ ነግሮኝ ነበረ እና እዚህ እንዲመጣ ነግሬዋለሁኝ ያው ያለውን ነገር ቢያንስ እስከ ዛሬ ብቻዬን ሆኜ ያልተረዳሁትም እና
ምናልባት ካንተ ያያለ ጥሩ ነው ይላል ግን አይ ነው ትክክል እንዳልሆነ ግን ደግሞ የተገናኙ መበጣበጥና ምንም ሚኒንግለስ ነው ይሄ ማስበው ነው ትክክል ነገር ቢያንስ አብረን ያሳለፍነው ጊዜ አለ ዛሬ ደግሞ የመጣ ነው ሪላክስ ለማድረግ ቤተሰቦቻችን ለማዝናናት ማንንም ሰው እንዲረብሽን እድል ማንሰጥም እዚህ ጋር ለመረበሽ ከሆነ የመጣው አይ ኖ እዚህ ጋር ነግሬዋለሁ እኔ ምንም አይነት ጠብም ምንም አይነት ጭቅጭቅም አልፈልግም መናገር የምፈልገው ነገር ተናግረህ የምትሄድ ከሆነ ናብዩ አለው እሱ ምንም አይነት ችግር እንደማይፈልግ ቀድሞ ስለነገረኝ ለዛ ነው ላንተ ሳልነግር የጠራው ስለዚህ ቢያንስ ያሳለፍነው ጊዜም ስለነበረ በዚህ ሰዓት እሱን እንቢ ማለቱ ትክክል ስላልሆነ ብዬ ነው የጠራሁት ለመጨረሻ ጊዜ ምን እንደሚል አብረን እንሰማለን ማለት ነው ካሌብም ሰፈር ነው ያለሁት ምናምን ብዬዋለሁ ይመጣል ማለት ነው እንግዲህ ይምጣና እንግዲህ እኛ እስከዛ ትንሽ ካሌብን እንጠብቀው ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሶአችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልሽብኝም እንዴት ልጥላሽ ሰምቼ እንዳልቆርጥ አቃተኝ እንዳልቆርጥ ከሰው ላየሁሽ እንዳልቆርጥ ደሞ ይታየኛል ውበትሽ ሳስብ ለለየሽ ደሞ ይመጣና ያፈገግታሽ አለን እንኳን ደህና መጣ እንኳን ደህና ቆያችሁ ሰው ነን ስንታይ ሰው አንመስልም ሰላም ሰዓት ለምትቀላቀለ አምሮባችኋል እና ቃል ሁሌም ደማረብን ወንድ እንዳማረብና ደበረ ምን ነው በጣም ተናላችሁ ወንድም አይደል ምን ችግር አለው ከያት ጋር እንደዚህ ማን ምን አሱ እንኳን ወንድም ሰው ሁሉ እንዳንተ ነው እንደሚመስል ሴት ባየ ቁጥር ወደዚህና ወደዛ የሚል ነው እንደሚመስል እሱማ ወንድምሽ አይደለም እና አጎቴ ነው እኔ ልጅ አይ አሹን አታቀረም ከውን በፊት አይ ተመችተኛል አንተ የና አጋጣሚ ነበር የምትጠብቀው ማለት ነው ማለት ምን እያልክ ነው አይ ነው እኔ ከጎን ነው እስከረቅ ነበር የምትጠብቀው ማለት ነው ሻኔ ለማለት ነው የመጣው በጣም እንደምትፈልገኝና ምንም አይነት ችግር እንደማትፈጠር ተናግረን የመጣው ሲቀጥል እዚህ ጋር ካሜራ አለ ማን ነገር አትናገር አይ ጀመር ካለ ካሜራ ነበር አውራሻው ለልኩሽ መብቴ መሰለኝ እኛ ሌላ ቪዲዮ እየሰራ እንደውም እንደምትመጣ አላውቅም ነበር ለመረበሽ ለመበጥበጥ ከሆነ የምትመጣው አንተን ስላልፈለኩ እሷን ነበር የፈለኩት አንተን ሳትፈልጊ እሷ ማለት እኔ ነኝ ፈልገኝ ደግሞ እሱ ግዴታ በኔ በኩል ከፈለክ ካሁን በኋላ እንደውም የሚያገኝሽ በኔ በኩል ሊሆን ይችላል አይደል ደውልልኝ ካልተመቸን አናገኝ አንተ ግን በጣም የምትገርም ሰው ነው ምን እንደሚገርም አይ ተፈቅረታለህ እንዴ ምን እያልክ ነው ካሌብ በጣም ነገር እያሰብክኝ ነው በጣም እያሰብክኝ ነው ስለ ይሄ ነገር እኮ ያልፋል ገባ ሲጀመር ለአንተ ከፍተው ይሄ ነገር ይሄን ቪዲዮ ነገ እናያለን ይኸው ለኔ ከሷ እስክርቅ ነበር የምጠብቀው ምን እያልክ ነው እኔና እሷ አቃለሁ እኮ እንደማያውቅ ሰው ደግሞ አትርበትበት ካሌብ ስነ ስርዓትን ያዝ ጀስት አሁንም ዛሬም ለመበጥበጥ ከመጣ ምን ሲጀመር ለሷን ላወራት ነው የፈለኩት አንተን አልፈልግም ያው አውሬ አንቺ ብቻ እኮ ነበር ማውራት ፈልጋለሁ ያልኩሽ አይደል? አለ እሱ ማለት ሌላ ሰው አይደለም። ስለዚህ ማውራት ከፈለክ አውራ፣ ካልፈለክ ደግሞ እሱ ስለሚኖር መሄድ ትችላለህ። እኔ እሄዳለሁ ከእናንተ ጋር ብዙ መቆየት አልፈልግም። ስለዚህ ምን ታርግ መጣ? ደህና ወሬ እኮ የሚያወራው እኮ ይመስላል እኮ ደግሞ ጉዳይ እንዳለው ሰውራኛ ሌላ በቃ ተው በቃ ቻው መልካም። ለምን ተበጠብጠናል እየመጣ አንተ በጣም አሽቃባጭ ነሽ። የምር ካሌብ ስነ ስርዓትን ያዝ። አረቱ እሱ ጋር አሽተው እሱን አሁን ከሱ ጋር ከዚህ ህፃን ልጅ ጋር ማለት ነው ምንም አትመካፈት እንትን ማለት ማለት ሲጀመር አንተ የኔ ህይወት ለመበጥበጥ ነው እዚህ ድረስ የመጣው አውቃለሁ። በሰላም ነው ማውራሽ ጉዳይ አለኝ ብለህ እዚህ ድረስ የጠራኸኝ ሲጀመር የኔ ህይወት ልትበጠብጥ ነው። መጀመሪያ ነግሬሽ ትጫወት እኔ ደስተኛ ሰው አትወድም አንተ አጋለሁ እሱ ለአንቺ መልካም እንደማስብ ጠንቅቀሽ ከኔ በላይ ታውቂዋለሽ። መጀመሪያ ነግሬሽ ነበር እኮ አንተ መጀመሪያ ነግሬሽ አንተ ለምን ዝም አትልም? እሷ መጀመሪያ እኮ ስመጣ እኮ ደብሮኝ ነበር። ምን ማለት ነው? አንተን አልፈልግም እሷን ነበር አይፈለኩት አንተ ለምን በቃ የኔ ሆኑ ሰዎች አትናገር። የኔ ክብር የምታወርዱ ይበቃል። በቃ ስለዚህ ለምን አትሆኝም? አንቺ ለምን አትረጅኝም? ከዚህ ምናምን ሰው ጋር መሆን ነበር። ምን ምናምን ማለት ምን ማለት ነው? ክብር የማይኖር ክብር አለኝ። ነገር ግን የኔ መራቅ ጠብቆ ወደ አንቺ ተጠጋሱ አንተ እሱን ታውቂዋለሽ። ከኔ በላይ ደግሞ እሱ እንደሚጎዳሽ ታውቂዋለሽ። ግን እኔ እንዲጎዳሽ አልፈልግም። እንዲጎዳሽ እኔ አልፈልግም። እያወራ ያለውን ነገር አውቃለሁ። እያወራ ያለውን ነገር እያስተዋልክ አውራሽ። አሁን አዳምጠኝ። ካንተ በላይ ማንም ሊጎዳኝ አይችልም። ካንተ በላይ ማንም አይጎዳኝም። ከዚህ ደግሞ ማንም ይጎዳኝ። አንተ ለኔ ተቆርቋሪ አይደለህም። አይገባም። እኔ ካንቺ በላይ ላንቺ አስባለሁ። ካንቺ በላይ ላንቺ አስባለሁ። ለምን ካሌብ እስቲ አንተ ዘረበና አንተ ማውራት አልፈልግም። አንተ ማውራት አልፈልግም። ዘረበና አንተ ማውራት እኔ አናገረው እሷን ስለማከብራት ነው። እሷን ስለምወዳት
ማለት ነው። ለሷ እኔ አናግረው እመጣለሁ። ለሷ ብቻ ተዋል። ችግር የለውም። እሺ ጀግና ይሄም ጀግና ነው። ይሄው ደግሞ ዛሬ ደግሞ ድብድብ፣ ሌላ ድብድብ። አሁን ደግሞ እኔ ለምን አመታኝም? እኔ አንቺን እፈልግሻለሁ ብዬሽ ስመጣ ለምን ሰው ይዘሽ ትመጫለሽ? ለምን ነው ካለ ማተው? ለምን ከወራሽ አትወጣልኝ? እሺ ለምን ከህይወት አትወጣልኝ? አልችልም። ወድሻለሁ፣ አፈቅርሻለሁ። ካንቺ ውጪ ማን አለ? ማፍቀር ይሄ ነው ለካ አንተ። ማፍቀር ማለት የሚያፈቅሩትን ሰው መጉዳት፣ የሚያፈቅሩትን ሰው ማስለቀስ በሰርጓ ግን ጥሎ መሄድና ማስለቀስ፣ ቤተሰቦቿ ፊት ማዋረድ። እሱን እያነሳሽ አትውቅሽኝ ይደል? እሱ ልክ እንዳልሆነ አይደለም ባይስም ትርጅኝ ይፈልጋለሁ። እሱ ልክ እንዳልሆነ ይገባኛል። እሺ ምንድን ነው የፈለከው? በቃ ላጥሽ አልፈልግም። በቃ ካለው አጣኝ እኮ ቆይ አጠገብሽ እንዳልደርስ ይርሽ አልፈልግም ስትል ነው። እሷ እንደማትለኝ ታውቂዋለሽ፣ ጠንቅሽ ታውቂዋለሽ። ግን ከእሷ ጋር መኖር አልችልም። ልጅ ጋር ለምን አትኖርም? አልችልም። ካሌብ እኔ እኮ ከዚህ በፊት በጣም ብዙ ጊዜ ነግሬያለሁ። ከነ ልጅህ እንኳን ተቀብዬ አብሬ እሆናለሁ ብያለሁ አይደለ? ጥለኸኝ ሄድኩ። አንተ ነህ አልፈልግሽም ያልከኝ አንተ ነህ። ዛሬ መጠለም ድሮ የምትረብሸኝ በቃ የምወዳት ማፈቅራት ነገ ጥለኸኝ አትሄድም። አልሄድም። ቃል ገባልሻለሁ። በፈለግሽው ነገር ቃል ልግባልሽ። ከግቢ ከወጣ በኋላ የወለድከው ሌላ ልጅ የለህም? ደግሞ ያቺስ ትመጣ ጥለኸኝ አትሄድም? ኧረ በእግዚአብሔር እንደዚህ ነገ ምንድን ነው የምታረገኝ? እሺ ከቤት አባረል ታስወጣኝ ነው ካገባኝ በኋላ? እንዴት ነው አንተ ጋር ምን ህይወት የምጀምረው? በቃ አልፈልግም። ሄድና የምትወደውና የምታፈቅረው ጋር ኑር። እኔ ደግሞ አልፈልግህም። አይገባም። ምን ብዬ ላስረዳሽ? እንዴት ነው የምትረዳኝ? እንድታስረዳኝ አልፈልግም። ከአንቺ መረቅ አልችልም። እሱን ነው የማልችለው። በቃ እኮ ካልቻልክ ከህይወት እወጣለሁ። እሱንም እንድትርቂኝ አልፈልግም። እባክህ ከህይወት ይወጣ። የኔ መረበሽ ቻንስ ጓደኞቼ ለምን እንደዚህ ከነሱ ፊት ለምን እንደምታዋርደኝ? ለምን በየሄድኩበት ቤተሰቦቼ ፊት አዋረድከኝ፣ ጓደኞቼ ፊት አዋረድከኝ። ቢያንስ ከጎን ያለ አሹ ነው አይደለ? ለምን እንደዚህ የምታስቀይመው? እሱ አሹ ላንቺ አያስብም። ክፉ ሰው ምን አገባ? አውቀዋለሁ። የኔም ጓደኛ ነው። ከዚህ በኋላ ፍቅረኛዬ ነው አሹ። እሱ ደግሞ አጠገብሽ ላይ ማየት አልፈልግም። ኧረ እባክህ እስኪ ምን እንደምታረግ እናያለን። ልገለኝ ነው? እሱን አንቺ ልታረገኝ ነው? እሱን ምንድን ነው የምፈልገው? ምንም አልፈልግም። አንቺ ነው የምፈልገው። ሄደን በቃ አልፈልግም። ታስጠላኛለህ። ይቅርታ አድርጊልኝ ሄደን፣ ይቅርታ አድርጊልኝ በእግዚአብሔር። ባለፈውም ጥለሽኝ ሄደሻል። ዛሬ እንዴት ሂጅ አልፈቅድልሽም። እንድትረጂኝ ይፈልጋለሁ። ሂዱ ውጪ። ምንም ማሰብ አልቻልኩም። ክፋቴ ጠፍቶኛል። ፍቅር በግዴታ አይሆንም። እንደዚህ ይዘህ እንደዚህ እየጎተትክ ሁሌ አስራልታ ነው። አልፈልግህም። እኔ ካንቺ መረቅ አልፈልግህም። ለምን አትረጂኝም? ካንቺ ውጪ ማን አለኝ? ካሜራ ፊት ሁሌ እንደዚህ የምታዋርደኝ ለምንድን ነው? ካሜራ አልፈልግም። ካሜራ ብቻ አወራሻለሁ። እንዴ ኤደን አንዴ እንድትሰሚኝ እፈልጋለሁ። ይኸውልሽ አንድ ነገር እኔ ለተፈጠሩት ነገሮች ደጋግሜ ነግሬሻለሁ። በጣም ይቅርታ። አንቺን ማስከፋት አልነበረብኝም። ቤተሰቦችሽን ማስከፋት አልነበረብኝም። ቢያንስ እንደዛ ስታለቅሺ ጥይሽ መሄድ እንዳልነበረብኝ ይገባኝ። እንኳን ገባ ቢያንስ እንኳን አሁን ገባ እኮ። ነገር ግን ያ ነገር ልክ እንዳልሆነ ገብቶኛል። በቃ ይቅር በይኝ። አልፈልግም። ዳግም ልካስሽ አልፈልግም። እኔ ደግሞ ካንቺ ምን አልፈልግም። በቃ ህይወቴ ልኑርበት፣ ልደሰትበት፣ እንደፈለኩኝ ልሁን። በቃ ተወኝ። ደስተኛ ያለኔ ደስተኛ እንደማትሆኛ ካለው ይኸውልሽ እየሰማሽ ነው። ያለኔ ደስተኛ እንደማትሆኛ ካለው ዝም ብሎ የመከራ አልፈልግም። አይገባህም እንዴ ኤደን? ከልብሽ እንዳልሆነ አውቃለሁ። ከልብሽ እንዳልሆነ ይገባኛል። ነገር ግን ምክንያት ፈልገሽ ከኔ መረቅ አትፈልጊ። እየሰማኝ ነው አይደለ? ላሳልፍናቸው ጊዜያቶች ብለህ እባክህ ተወኝ። እባክህ እጅህን እንደፈለክ አድርገህ አኑረው። አብረሃው ኑር። ከፈለክ ይዘው ጥፋ፣ ከፈለክ ይዘው እኔ እዚህ ብጣብጥ ውስጥ አታስገባኝ። እኔን በቃ እሺ። እኔ ማን ነገር ልኑርበት ካለ ያመመኝ ነው። ለምን ጤነኛ እንደውም አትፈቅድልኝ? ሄዱ እኔ ጋር ሁኚ ልካስሽ። አሹን ከዚህ በኋላ ስሙን ስጠራው እንዳልሰማ፣ ስላሹ ስታወራ እንዳልሰማ። ካሌብ እኔ የምትወደኝ ከሆነ እኔ የምታፈቅረኝ ከሆነ ቢያንስ ሁሉ ጓደኞቼን ተውልኝ፣ ቤተሰቦቼን ተውልኝ። አዋርደኛል እኮ ፊታችሁን ቆሜ እንዳላወራ አድርገኛል እኮ። አስተካክለዋለሁ። እንዴት አድርገም ታስተካክለው? ምን አስተካክለዋለሁ? አይደለም ምን አስተካክለዋለሁ? በቃ ቤተሰብ ጋር መሄድ ካለብኝ እሄዳለሁ። እኔ መሄድ ካለብኝ እንጂ ይቅርታ ጠይቃለሁ እነሱን። ሄዱ አንቺ አሁንም ህፃን ነህ ገና። አሁንም እየቀለድክ ነው። አንዴ ስሚኝና ቢያንስ ነገር አንዴ አልፈልግም። ለምን አትሆኝም? አማላጅ ማን ይሆን ማላከበሽ ጭንቀቴ ቢገባሽ ቢራራልኝ ልብሽ ካንቺ ቀረ ነገር ከኔ ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናፍቆት ያለ እኔ ማናውቆት ማውራት ምንም አይበጀ